ጃኒና አዶናይ መለያየታቸውን ካስታወቁ በኋላ ምን ተፈጥሮ ይሆን ብላችሁ ለተጨነቃችሁ ሰበር መረጃ ይዘናል። አብራችሁን ቆዩ። አዶናይ ዴናል ፔጅን ወደ ሀገሩ ለመሸኘት በሚሰናዳበት ወቅት ጃኒ በቦታው አልነበረችም። ከዚህ በኋላ ነበር ብዙዎችን ያስገረመው ነገር የተፈጠረው። ውድ አድማጮቻችን ደህና ደሩሽ፣ ምንም አልተፈጠረም። አብረው ነበሩ፣ አሁን ተለያዩ። ቻው፣ የራሳችሁን ኑሮ ኑሩ። ከመለያየታቸው ዜና በኋላ ምን አይነት ሙድ ውስጥ ይገባሉ የሚለው ብዙዎች የጠበቁ ቢሆንም አዶናይ ግን አሁንም ትኩረቱን ወደ ስራ ያደረገ ይመስላል። በተለይ ደግሞ ከኢትዮጵያ አየር መንገድ ጋር አዲስ ስምምነት ላይ ሳይደርስ አይቀርም። እንግዲህ በኢንስታግራም ገጹ ስቶሪ ላይ ከኢትዮጵያ አየር መንገድ ላይ የቢዝነስ ላንች ሚቲንግ እንዳደረገ አሳውቋል። በኢትዮጵያ አየር መንገድ ቢሮዎችና 80 ዓመቱን ክብረ በዓል የሚያስታውስ ቪዲዮም እንደዚሁ በቲክቶክ ገጹ አጋርቷል። ለማንኛውም አዶናይ ከአየር መንገድ ጋር የሚመጣበትን ትልቅ ነገር በጉጉት እንጠብቃለን። ምን ይሆናል ብላችሁ ጠብቃላችሁ? ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እቃ መለኪያ የሆነች ልጅ ነው ጆን እቃውን ርዝመቱን ለካባት። ከዛ አይ እቃዬ ደርሷል፣ አሁን ለአቅመ ሴት ደርሷል ብሎ ሌላ ሴት የምትሆነው ጋር ሄደ። እንዳላጠፋ ያስቀየምኩ ነገር አለ። አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት። ከሶስት ቀን በፊት ዲላን ፔጅ ወደ ኢትዮጵያ መጥቶ አብረው ብዙ ጣፋጭ ጊዜያቶችን እንደዚሁም ደግሞ በጣም ጥሩ ጊዜዎችን የሚያሳልፉ ነበረ። በዚህ በሶስት ቀን ውስጥ ይሄን ያህል ተለያይተናል የሚያስብል ነገር ከየት መጣ በማለት ብዙዎች ጥርጣሬ እንዲገባቸው ይሄ ነገር የእውነት አይደለም ፌክ ነው እያሉ እንግዲህ ብዙዎች መረጃ እየሰጡ ነው ያሉት። ወደ ዲቴል መረጃዎቹ ውስጥ ከመግባቱ በፊት አንድ አጽንኦት መስጠት ያለብኝ ጉዳይ አለ። በዚህ ልክ የአዶናይ እና የጃኒ ፍቅር እንደ ኢትዮጵያ እንዴት አነጋጋሪ ሊሆን ቻለ? ወይም ደግሞ በዚህ ልክ እንዴት ሊያነጋግር ቻለ? እውነትም እኛ ኢትዮጵያኖች አሁን ላይ ብዙ ችግሮች አሉብን፣ እንደ ሀገር ብዙ የሆኑ ቀውሶች አሉብን። እነዚህ ነገሮች እንድንረሳ ሆም ተብሎ ተቀነባብሮ ርዕስ እየሰጡን ነው ወይንስ ደግሞ ይሄ ነገር የእውነት ተለያይተው ነው? ጋይስ በደንብ ማሰብ ያለባችሁ ነገር፣ በደንብ እንድታስቡልኝ የምፈልገው ወይም ደግሞ እንዲሰመርበት የምፈልገው ነገር አሁን ላይ እንደ ሀገር ብዙ ነገሮች አሉ እና ይሄ ነገር ሆም ተብሎ እኛን ለማዘናጋት፣ በደንብ ስሙልኝ፣ እኛን ለማዘናጋት ሆም ተብሎ የተሰጠ ነገር ነው ወይስ ደግሞ እውነትም ተለያይተዋል? እነዚህ ሰዎች ተለያይተናል ብለው ፖስት ካደረጉ በኋላ ርዕስ ከሰጡት በኋላ ከሳምንት በኋላ ቀለበት እያደረጉ ቢመጡ፣ ከሳምንት በኋላ ቀላችን ነው ቢሉ ትቀበላላችሁ? የምሬን ነው የምላችሁ። ይሄ ነገር በደንብ ይሰመርበት። ትቀበላላችሁ? ይሄ ነገር ሆም ተብሎ ቢሆንስ? ሆም ተብሎ ይሄን ህዝብ በርዕስና አዶናይ ጃኒ እያለ ራሱን ረስቶ ዳቦ ተወዷል፣ ዘይት ተወዷል፣ ህዝቡን አረሳስቶ ከዛ በኋላ ምርጫም ካለፈ ምንም ካለፈ በኋላ ታርቀናል፣ የውሸት ነው፣ ሰርፕራይዝ እናደርጋችሁ ነው የኛ ውድ ህዝቦች እያሉ ቢመጡ ትቀበሏቸዋላችሁ ወይ? እስቲ ይሄንን ብቻ ንገሩኝ ጋይስ። ይሄንን ብቻ ነው ማወቅ የምፈልገው ነገር ማለት ነው። በጣም ለምን ይሄ ያልኩኝ ከምን አንፃር ብዙ ጊዜ አየው ከአይሾስፊር መምጣት ጀምሮ ብዙ ነገሮችን ያገኘ ነው። ዲላን ፔጅ መጣ፣ ሀገራችን ላይ ዳቦ ተወዷል፣ ስንቱ እየተፈናቀለ ነው፣ ግን ሀገራችን ራ እንደሆነች በቃላ ሀገራችን በጣም ጥሩ ነገር ላይ እንዳለች ያስመሰሉ ነው ያሉት አብዛኞቹ ማለት ነው። ሀገራችን ምቾት ላይ እንዳለች። ስለዚህ አሁን ይሄን ነገር ትቀበላላችሁ? ጃኒ ስታድ ነው የምትመስለኝ። አሩ ነው አሜሪካ ስታድ የምታውቁ ከሆነ ጃኒ እኔ ከመጀመሪያ ይሄን ልጅ ከመጥበሷን በፊት she look like stud, she like እንደ ወንድ አክት ታረጋለች ብዙ ጊዜ እና እዚህ ሀገር እንደዛ የሚያደርጉት ስታዶች ናቸው። በእውነት ነው ምን ያቀ ነው የምነግራችሁ እግዚአብሔር። she look like stud, she have እንደ ወንድ ነው ሱሪ አለባበሷ። she always do that shit like that's what stud do in America. and I was shocked that she put some ሲገቡ to begin with. እንደዚህ አይነት ቪዲዮ ሳይቻላል በጣም ቆይቻለሁኝና ያው ለእናንተ መናገር ምናምን በጣም ስለደበረኝ ነው። እግዚአብሔርም ያስጠላልም ደግሞ ቀን በቀን ቪዲዮ ጠፋ ምናምን ያስጠላል። ግን ስቲል ቪዲዮ እየወረደብኝ ነው። ፍቅር ይሻላል ማርያም። ቲክቶክ ይሄን ሁሉ ወራት ሊያጠፋብኝ አይችልም ወበለ። ስለዚህ በቃ ጀስት ፍቅር ማርያም ፍቅር። እኔ አሁን ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔር ፍቅር ብቻ። ድሮም ፍቅር ነኝ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችን ቀሪ እድሜያችንን እናጣጥማት እና ቪዲዮዎች እየወረዱ ነው። ፕሊዝ አይውረድ። በቃ ሊፕሲንግ እኮ ነው ግን ቢሆንም በቃ አይውረድ።
እወዳችኋለሁ።